ታሪኩ የሚጀምረው በ1936 በሀገረ እንግሊዝ ውስጥ ባለች ግዛት ውስጥ ሲሆን በዚህ ትልቅ ግዛት ውስጥ የተከበረውን የቴላስ ቤተሰብን እንመለከታለን። እዚህ ትልቅ ቤተሰብ ውስጥ የተከበረው ቴላስ ሁለት ሴት ልጆች ሲኖሩት ሲሲሊያና ብራይኒ ይባላሉ። በዚህ ታሪክ ውስጥ የብራይኒ የተሳሳተ እይታ በድንገት የሲሲሊያና የሮቢን ታሪክ ምስቅልቅሉን ያወጣዋል። ሮቢ ከድሃ ቤተሰብ የተገኘ መልከ መልካም ወጣት ሲሆን በተከበረው በቴላስ ቤት ውስጥ በጉልበቱ እያገለገለ ኑሮን የሚገፋ ወጣት ነው። ከዛት በአንድ ቀን ሲሲሊያ የአበባ ማስቀመጫዋን ይዛ ወደ ፋውንቴኑ ሮቢ ጋር ታመራለች። በዚህ ጊዜ ግን ያልጠበቁት ነገር ይከሰታል። ሮቢ ሲሲሊያን ልግዝሽ በሚል ሰበብ የአበባ ማስቀመጫውን ሊቀበላት ሲሞክር በቅጽበት ይሰበርና ስባሪው ወደ ውሃው ሲሰጥም እንመለከታለን። በዚህ ድርጊቱ የተበሳጨችው ሲሲሊያ ከፊት ለፊቱ ልብሷን አውልቃ ወደ ውሃው እርቃኗን ትገባለች። በዚህ ጊዜ የሲሲሊያ ትንሽ እህት የሆነችው ከክፍሏ መስኮት ሆና የሲሲሊያን በሮቢ ፊት እርቃኗን ትመለከታለች። ይህ ድርጊቷ በትንሽ እህቷ ላይ ትልቅ ቁጣንና የአስተሳሰብ ስህተትን ሲያጎናጽፋት እንመለከታለን። በሌላኛው መልኩ ደግሞ ሮቢ የሲሲሊያን እርቃነ ገላዋን ሲመለከት አንዳች የማያውቀው የፍቅር ስሜት ማንዣበብ ይጀምርበታል። ሲሲሊያም እንደ ሐውልት ደርቃ ለዓመታት ምንም ያላሰበችውን የፍቅር መንፈስ ወዲያውኑ በቅጽበት ማሰብ ትጀምራለች። በሁለቱ የተደበቀው የፍቅር እሳት ቀስ በቀስ እየተቀጣጠለ ይመጣል። ይህን ጊዜ ሮቢ በሰበረባት የአበባ ማስቀመጫ ይቅርታ ለመጠየቅ ትትና በተላበሰ መልኩ የይቅርታ ደብዳቤ ያዘጋጃል። የልቡን የፍቅር እሳት መቋቋም ያቃተው ይህ ወጣት በተመሳሳይ ጊዜ ከሷ ያለውን ጥልቅ ስሜትና አካላዊ ግንኙነትን ማድረግ እንደሚፈልግ የሚገልጽ ሁለተኛ ደብዳቤ ይጽፍላታል። ሮቢም አምሮና ተውቦ ደብዳቤውን ሊያደርስ ወደ ሲሲሊያ በሚያመራበት ወቅት ደብዳቤውን ማድረሱን ስለፈራ በብራይኒ በኩል ማድረስ ይፈልጋል። በዚህ ጊዜ ነበር ደብዳቤውን ለትንሿ ብራይኒ ሰጣት። ብራይኒም የሮቢን ደብዳቤ በድብቅ ማንበብ ትጀምራለች። የምታነበው ደብዳቤ ግን በጣም አሳፋሪ ቃላትን ያዘሉ ከመሆኑም በተጨማሪ መጀመሪያ ቀን እርቃኗን በእሱ ፊት ያወለቀችው ጋር ተዳምሮ ለሮቢ ያላት አመለካከት ወዲያውኑ ይቀየራል። ብራይኒ ደብዳቤውን ካነበበች በኋላ ለትልቅ እህቷ ስትሰጣት እንመለከታለን። ቀኑም በመሸ ጊዜ በሁለቱ የተቀሰቀሰው የፍቅር እሳት በአንድ ቤተ መጻሕፍት ክፍል ሲቀጣጠል እንመለከታለን። በፍቅር ውቅያኖስ በሚቀስፉበት ጊዜ ትንሿ ብራይኒ ከወደ ኋላ የሚያደርጉትን በእንባ ታጅባ ትመለከት ነበር። የብራይኒ ለቅሶ በድንገት የሲሲሊያንና የሮቢን ከፍቅር ውቅያኖስ ጎትቶ ያወጣቸዋል። ራት እየተበላ በነበረበት ጊዜ በድንገት ቤት ውስጥ የሚኖሩ ሁለት መንትዮች ልጆች ይጠፉና ቤተሰቡ ፍለጋ ይሰማራል። ትንሿ ብራይኒ የእጅ ባትሪዋን ይዛ በምትፈልግበት ጊዜ ግን ፈጽሞ ያልጠበቀችው ነገር ትመለከታለች። ያጎቷ ልጅ የሆነችው ሉላ ተደፍራ ታገኘታለች። ይህ ድርጊት መላ ቤተሰቡን ትልቅ ውጥንቅጥ ውስጥ ያስገባል። ይህን ድርጊት የፈጸመው ግለሰብ በሚያፈላልጉበት ጊዜ ትንሿ ብራይኒ አይቼዋለሁ ብላ ለፖሊሶች ትናገራለች። ብራይኒም የእምነት ቃሏን ለፖሊሶች ከሰጠች በኋላ ወደ ትልቅ እህቷ ክፍል በመግባት ባለፈው የጻፈውን አስነዋሪ ደብዳቤ በማያያዝ ሉላን የደፈራት ሮቢ ነው ብላ በተሳሳተ እይታና አረዳድ ትመሰክርበታለች። ሮቢም ወደ እስር ቤት ይወረወራል። እስር ቤትም እያለ ሲሲሊያ እየመጣች ትጠይቆ ነበር። ለ4 ዓመታት ከታሰረ በኋላ በድንገት ወደ ጦርነት እንዲዋጋ ይወሰንበታል። ይህን ውሳኔ የተቀበለው ሮቢ ለመጨረሻ ጊዜ የወታደር ዩኒፎርሙን ለብሶ በስስት የሲሲሊያን አይኖች እያየ ከጦርነት በኋላ እንደሚገናኙ በተስፋ ተነጋግረው በእንባ ታጅበው ይለያያሉ። በእነዚህ 4 ዓመታት ግን ሲሲሊያ ከእስር ልታስፈታው ብዙ ትሞክራለች። በተፈረደበትም ፍርድ ያላመነችበት ሲሲሊያ በፍቅርና በናፍቆት መባዘኗን ትቀጥላለች። በድንገት በአንዲት ሕፃን ልጅ የተሳሳተ አረዳድ የፍቅራቸው አለት ፍርስርሱ ሲወጣ እንመለከታለን። ሲሲሊያም ለሮቢ የፍቅር ደብዳቤዋን መላኳንና በነርስነት ቁስለኛ ወታደሮችን ማከሟንና
ማገልገሏን ትቀጥላለች። ሮቢም ሲመለስ እንደሚያገባት በደብዳቤዎቹ ቃላት ተስፋን እየመገባት መጠበቋን ትገፋበታለች። እጠብቅሃለሁ፣ ወደ እኔና ተመልሰና እያለች የፍቅር ጥሪዋን ታደርስለታለች። በጦርነቱ ብዙ ንብረትና ሰው መውደሙን እንመለከታለን። ሮቢ ጓደኞቹ ጋር ሊያመልጥ በነበረበት ወቅት በኃይል የነበሩበት ቦታ በቦምብ መደብደብ ይጀምራል። ሮቢና ጓደኞቹ ነፍሳቸውን ለማትረፍ በአንድ ማጎሪያ ቦታ ቁስለኞች ወታደሮች ጋር ይቀመጣሉ። በዚህን ጊዜ በጦርነቱ ጫናና በረሃቡ አማካኝነት የሮቢ ሲሲሊያን ለማየት የቋመጡ አይኖች ላይመለሱ ያሸልባሉ። በተመሳሳይ ጊዜ ሲሲሊያ አያሌ ሰዎች ጋር የነርስነት አገልግሎቷን በምትሰጥበት የውስጥ ለውስጥ ዋሻ ኃይለኛ የውሃ ፍንዳታ በመድረሱ ሕይወቷ አለፈ። ይህን ታሪክ አሮጊቷ ብራይኒ በምልሰት ለጋዜጠኛው ያደረገችውን የተሳሳተ አረዳድ ምን ያክል በእህቷና በሮቢ ፍቅር ላይ ያስከተለውን ውድመት ጸጸት በተሞላበት ስትገልጽና ጥፋተኛ መሆኗንና የሁለቱን ታሪክ የያዘ መጽሐፍ ማሳተሟን ስትገልጽ ታሪኩ ይፈጸማል። በዚህ ታሪክ የምንረዳው በሕይወታችን ውስጥ ጥቃቅን ያልናቸው የአረዳድ ስህተቶች እስከ ትልቁ የሕይወታችን ፍጻሜ መቋጫ ስለሚሆኑ ቆም ብለን እናስብ። ነገሮችን በየአቅጣጫዎች መረዳት መቻል ይኖርብናል።